በቃን አሰልጣኝ አርኔ ስሎት የተባልክ አሰልጣኝ እባክህን ስላደረክልን ሁሉ ነገር እናመሰግናለን። ነገ ጠዋት ከሊቨርፑል ማለት ነው እውነት ነው የምላችሁ ይሄ አሰልጣኝ ምንም አይነት ታክቲክ የለውም። በግሌ እሱ ታክቲክ አለው እያላችሁ ምትቆዩ ደጋፊዎች ልትኖሩ ትችላላችሁ። ለእናንተ መንገዱን ያመቻችላችሁ አላቅም። እኔ ግን በግሌ ራሱ እውነት በቃኝ ከዚህ በኋላ ክለቤ አንድ ኦን ታርጌት ሳያደርግ እኮ ነው የወጣው። ምን አይነቱ ሊቨርፑልን የተመለከትነው ያ አውሬው ሊቨርፑል እንዴ! እኛ በጣም ነው የሚያሳፍረው። ሊቨርፑልን በጣም ነው የሚያሳፍረው። ተጫዋች ተቀየረ፣ ታክቲክ የለ እንዴ! ምን አይነት ፍልስፍና እኮ አንድ ፍልስፍና እስቲ የፈጠረውን ነገር ንገሩኝ። መጀመሪያ ይዞ የገባውን አጫዋች ሰከንድ ሃፍም ራሱ ነው። ታክቲክ እንደው መቀየር አታቅም እንዴ? በአምስት ተከላካይ መች ነው መከላ? አረ በጣም የሚያስጠላው። እሺ ፍሪፖንግ እየወጣ ያጠቃል እንበል። ሰከንድ ሃፍ ያንን ተመልክተናል። ፍረዱ ሊቨርፑል ላይ ከምር እንዴት ነው የሚያስጠላው እንዴ! ተጫዋቾቹ በግል እኮ ነው በቃ ለማድረግ እየሞከሩ ያሉት። ኮናቴ ጭራሽ ዛሬ ያጠቃል ይከላከላል። ለአንተ አጨበጨብላለሁ ከምር ተጫዋቾቹ በግላቸው ነው እየሞከሩ ያሉት። ከምር ነው መላችሁ። አንዳንዶቹም እያለመጡ ነው። እውነት ይሄ አሰልጣኝ እኔ በግሌ በቃኝ ሊቨርፑልን እኔንም ደግፈው አላችሁ አውቃለሁ። ከዚህ በፊት ይልቀቅ ብላችኋል። በግሌ እባክን በክብር እንለያይ ፋሚሊ። በቃ ተሸንፈናል። እኔ አዲስ አሰልጣኝ ለውጥ መጥቶ እዚህ ክለብ ኢመርጀንሲ ማናጀር መጥቶ ካልሆነ ቀጣይ አንፊልድ ላይ ካምባክ እናደርጋለን ብላችሁ የምትጠብቁ የሊቨርፑል ደጋፊ አከብራለሁ፣ የእናንተን ሞራል አከብራለሁ። ግን እኔ በግሌ እኔን መሰሎቼን አሉና አላቅም። በቃ በእውነት ነው የምላችሁ እንደ ዛሬ ተዋርደን አናቅም። ቅጥቅጥን ያደረገን እኮ ፒኤስጂ የተመታ ሁሉ ኳስ የተሞከረው ጎብታ ቢሆን ኖሮ ቼልሲ ላይ ስቀን በነበረው ኖሮ ዛሬ ላይ ራሱ ተደግሞ ነበር። ከምር ነው የምላችሁ እጅግ በጣም ያሳፍራል። ወርደናል፣ ዘቅተናል። መሐመድ ሳላን የሚያል ተጫዋች እንዴ ዛሬ ቀይረ እንኳን የተወሰነ ደቂቃ አታስገባውም። አንፊልድ ሲሄድ ይሄን ኢንቴንሲቲ ይዞ ነው አሁን ተጫዋቹ እንኳን ለማስገባት እንኳን ብትሞክረው። አረ እንዴት ነው የሚያስጠላው! አረ በጣም የሚያሳፍረው። በጣም ብዙ ስህተቶችም አሉብን በዛ ላይ አውቃለሁ። ግን ሊቨርፑልን አሰልጣኙ ግን ምንም ሊፈጥር ምንም ለመጫወት እንኳን ይዞት የገባው ታክቲክ አይገባኝም። በእውነት ነው የምላችሁ ታክቲክ እንኳን እየቀየረ እኔ በግሌ ሊቨርፑልን በቃኝ። ይማቻችሁ ሊቪያንስ አርኔ ስሎት ላላላላ ማን ዛሬ ከልቤ ሊቨርፑልን ደግፌ ማን ተቃጠልኩኝ ነው የምልህ። በዚህ አድክም ማናጀር ስንትና ስንት ማይረባ ተጫዋች ብዬ ማይረባ ተጫዋቾችን እንዳልዘረዝርላችሁ ሁሉም ካልቻሉ የአሰልጣኙ ጥፋት ነው የምልህ። እድለኛ ናችሁ 2-0 ባይዘ ማመራሽቪሊ ብቻ ትችላለህ ነው። ሁለት ሲያንሳችሁ አስበዋል። ሁለት ሲያንሳችሁ ማለት 5 ተከላካይ ይዞም 5-2-3 ሲጮት የነበር ግራ የተጋባ ፎርሜሽን ማለት ምን ብሪሊያንት። አንተ የለመድከውን ፎርሜሽን ይዘህ ሶቦዝ ላይን ሲከላከሉ አግዝ፣ ግራቨንበርግ ወደ ኋላ ቅር፣ መካለስተር ሲከላከሉ አግዝ፣ ፍሪምፖንግ በሳላ ቦታ ነው የምትጮተው ግን መታ አግዝ ብለህ መከላከል የሚችል ራሱን ፎርሜሽን ይዘህ መግባት እኮ ትችላለህ። እንዳለ ፖዚሽናቸውን ቀያይረህ ታስለጠልጣቸዋል። አሁን የዲቤክን ቪዲዮ ማየት ፈልገው የዲቤክን ቪዲዮ አይበሉ። የሚያሳዝነው ነገር አንፊልድ ላይ መጥቶ ደግሞ አንፊልድ ላይ እሞክራለሁ ሲል የተሻለ አገራረፍ ይገርፏቸዋል ፔስቲዎች የተሻለማ ገባርለ እኔ 3 ጎል 4 ጎል አይገባም ነው ያልኩት ተሳክቶ 5 ተከላካይ ይዘህ መግባት ግን ማኑ ቂጥኔ ከተታችሁ ነው ማለት አድክም ይሆንክ ሰውዬ ማኑ ዲቤክ ነይ ቪዲዮ ስሪልኝ እንግሊዝን አዋረድሽ አድክም ምንድነው አንቱ ደግሞ ከሳምንት እስከ ሳምንት ዝም ብሎ መንቀርቀር አልበዛም እንዴ ዲርሰው ከንዴታ ወይኔ ሊቨርፑል መጨረሻችሁ የዚህ በላጣ እንደዚህ ማላገጫ ሆናችሁ ቀራችሁ ማለት ነው። ባክ ፋይቭ ገብታችሁ ለጎል አስተናግዳችሁ ትወጣላችሁ። አንዱ ቢበቃችሁስ ምን አለ ተርፋችሁ እኮ ነው ይሏችኋል። ዛሬ ኡስማን ዴምቤሌ ብቻ የሳታቸው ኳሶች በዛት እኮ ማለት ነው። የሌላ ጊዜ ሻርፕ ነሱ ማለት ነው። ኡስማን ዴምቤሌ ቢኖር ኖሮ ማለት ነው ቅርቅር አድርጎላችሁ 4 ጎል ቅማችሁ ትወጡ ነበር። 2-0 ማለት ነው። አመስግናችሁ አንፊልድ ሄዳችሁ ተቀለብዙታላችሁ የሚል እኔ ግምት የለኝም ግልጹን ለመናገር ማለት ነው። ምክንያቱም ይሄ ወፈፌ መላጣ ሰውዬ ይዟችሁ እኔ ከዚህ በኋላ ምንም አይነት ነገር ትፈጥራላችሁ የሚል ግምት የለኝም። ግን ኦፊሻሊ ዛሬ በጣም ጥሩ ውጤት ነው። አክሰፕት አድርጋችሁ ቴንኪው ፒኤስጂ ከዚህ በላይ ስላላስቆጠርክብን ብለህ ላጥ ብለህ መውጣት ያለ ተስፋ ሙሉ ለሙሉ ዶሚኔት ተደርጋችኋል። ገብቷችኋል አይደለ? ስለሆነ በቃ ይዟችሁ ግን በኮርኩም ነው ያሏችሁ። የሆነ ከባድ ነው መጡ ማለት
አይስሎት እግዚአብሔርን እንደዚሁ እንዳስበላቸው ቡድን አመቱን ሙሉ በሱ ምክንያት እንደ አተ ማርያም የማይደረግ ነገር እኮ ነው የምትሰራው ነው። ምን አይነት ፎርሜሽን ይዘህ የምትገባው ነው? ፎርሜሽኑ ላይ የማይመጣው ነገር ነው። አንተ እንዴት እኔ እሺ አይዛክ ከጉዳት ነው የማይሆን ፎርሜሽን ይዘህ የገባው። እሺ ይሁን አይደል ከጉዳት ነው የመጣው አይዛክ ምናምን ነገር ሳላንም ደቅ አደረገው ፎርሙላ አይደለም ምናምን ነገር ብሎ ምንድነው ከዛ የተፈጠረው? እሺ ቢያንስ ቀይረህ እንኳን ጨዋታውን ሮቴት ለማድረግ አትሞክርም? የሆነ ነገር ለመቀየር እኮ መሞከር አለብህ። ገብቷል? ጎሜዝን አስወጥተህ ፍሪፖንግን ስበህ ሳላም ማስገባት ኦር ደግሞ አይዛክን ማስገባት ገብቷል? እኔም አይዛክ እንዲገባ ነበር የፈለኩት ከሳላ ይበልጥ። ኤኪቲኬ አልፎ ማለፍ አልቻለም። ፎርሜሽኑ ግራ የገባው ነው የሊቨርፑል ባጭሩ። እንዴ ሰቦዝ ላይ ቱጋ ነው ቦታው። እሺ ቢያንስ ፍሪፖንግን መቶ ሲያግዛ ይዋለው ራይት ባጋ መቶ ከዜት ጋር እናያለን። ደግሞ አታኪንግ ላይ እናያለን። ሄዶን ደግሞ እዛው አታኪንግ ላይ ከነቨርትስ ጋር ታየዋለህ። ገብቷል? የማይሆን ስሎት በስሎት ምክንያት ራሳቸው ተጫዋቾቹ ማለት ነው ተመዳድበው ቢጮት ይሻላቸዋል። ስሎት ምንም የድድብና ስራ ነው እየሰራ ያለው ቡድኑ ላይ። እንዴ አውት ማለት ካለበት አውት ነው። ደግሞ ጭራሽ ቡድኑ ሊያቆዩት እየፈለጉ ነው የሚል ነገር የሰማሁት። ፒኤስጂ አባቴ አታታዮቹ እንዴት ነው እንትን የሚሉት? በመድኃኒዓለም ዱዌ እንዴት ነው ያገባው ኳሱ? እንዴት አባትን ያረከው? በቃ ፒኤስጂ ማለፉን ያረጋግጥ ይመስላል። አንፊልድ ላይ የሚፈጠረው ነገር አናውቅም፣ ግን በዚህ አጫወት በዚህ በስሎት ስራ ምንም ነገር ይፈጠራል ብለህ መጠበቅ የለብህም። እንዴ እንግሊዝ እንደ ቀልድ የማንም መቀለጃ ትሁን ማን እኛ ነው ያለናት እንጂ እኮ እንዳለ ቲሙ ይለጠለጣል። እንዴ ይሄ ሰውዬ ማለት ነው አንተ ክቫራትስኬሊያ ማለት ነው የእንግሊዝ ቲሞች ላይ ፐርሰናል ነው ያደርገው። ምን እንደሆነ አላውቅም። በረኛ አጠፈ፣ ከዛ ጎሜዝን እንደዚህ ምናምን አተጥግ ላይ በረኛ አጥፎ ምናምን ያገባል። ይሄ ሁላ ነገር እስኪፈጠር የት ሄደው ነው እንዲህ ደንዝዘው? አንተ አይችሉም ሊቨርፑሎች አችሉም ጭራሽ ማለት ነው። እግዚአብሔርን ፒኤስጂዎች ሙድ ይያዙ እንጂ 4 ይገባባችሁ ነበር። ዛሬ የሲቲውን ይደግሙላችሁ ነበር። ተከታታይ ጌም 4 እንዳይገባባችሁ አዝነውላችሁ ሜንታሊ። አንተ ዴምቤሌ ባላንዶርን እቀማሃለሁ እንዴ ምን ሆነ ነው ዝም ብለህ ትስታለህ? አንተ ስንት ኳስ ነበር ሲስቴ ነበር? እኔ ጭንቅላቴ የተነካለ። አንተ ማን ዴምቤሌ እባክህ ጨርስ፣ የምታገኘውን ኳስ ጨርስ። ዛሬ ጨርሶ ቢሆን ኖሮ ማለት ነው 5 ጥቅሙ ነበር። እንደ ቼልሲ 8 ደርሶ መልስ ይገባባችኋል። ከዛ ትባረራላችሁ። ግን ተመስገን በሉ እኛ ስላሸነፍን 5 ከእንግሊዝ እንዲሳተፍ አድርገናል። ቀጣይ ማመት ትገባላችሁ፣ እንደዚሁ ትለጠፋላችሁ በፒኤስጂ። በጣም ነው የሚችሉት ፒኤስጂዎች እግዚአብሔርን ማለት ነው። በጣም ክቫራትስኬሊያ በጣም ትችላለህ። ዱዌ በጣም ነው የምትችለው። ህፃን ልጅ ነህ ግን በጣም ትችላለህ። በጣም ጓደኛ ሲታማ ለኔ ብለህ ስማ፣ ቼላው ሲለጠለጥ አሮጊቷን ፍሪ ማለት ነው። እንግዲህ ያኔ ቼላው ሲለጠለጥ ደንግጠሽ መሸሽ ነበረብሽ። እንግዲህ አይ ይለጣለጣል ብለሽ መጣሻ፣ ተለጠለጥሽ። አፌ ቁጭ ማለት ነው። እኔ ቁጭ ነው የሻምፒዮንስ ሊጉ እኔና የፕሪሚየር ሊጉ እኔ አንድ አይደለም። አይ ተይ አሮጊቷ ራስሽ ነሽ ተይ አልኩኝ፣ እምቢ አልሽ። እንግዲህ አሁን አንፊልድ ምናምን ምን አንፊልድ አልቤርጎ እንዴ እናውቋለን እኮ ምን ልትይ ነው ደግሞ? አንፊልድ አልቤርጎ ነው ይሰጥሻል። እዛም ቢሆን ጠቅጠቅን። እንደውም አንድ ሚስጥር ልንገርሻ፣ የዘንድሮም ሻምፒዮንስ ሊግ የሚበላው ራሱ ፒኤስጂ ነው። ለማንም ግን እንዳትናገሪ እሺ? ቻት እንግዲህ አሮጊ እውር ቢሸፍት እስከ ጓሮ ነው። ያራዳ ልጆች አርኒ ስሎትን ይዞ ሊቨርፑል ድል የማይታሰብ ነው። አርኒ ሎስት ተብሎ ነው መጻፍ ያለበት። ያራዳ ልጆች ምን አለፋችሁ ነው። ምን ፓሪስ ሴን ጀርመኖች በሚያስገርም ሁኔታ ማልሜዳውን ማለት ነው ካቦ ነው የነበሩትኝ ቪቲና እና ኔቬስ ከኛ ውጭ ወደ ውጭ እንዳትንቀጥ ምንም እንቅስቄ በመላ ነው። በቃ ምንም አይነት ጨዋታ አንፈል ግርግር ውርውር የለም። እወዛወዛለሁ ካልክ የምንሰማው ነገር የለም አሉ። በሊቨርፑል በኩል አሳዛኙ ተጫዋች ዛሬ የነበረው ሪያን ግራቨንበርች ነበር። እጅግ በጣም አስደናቂ እንቅስቃሴ ሲለፋ ሲደክም ነበር ማለት ነው። ከወትሮ ደግሞ ለየት የሚያደርገው የዛሬው ለሊቨርፑሎች እስከ ዛሬ የነበረው ማለት ዶሚኒክ ሰቦዝ ላይ ዛሬ መቀዝቀዝ ይታይ ነበረ ማለት ነው። ዌርቲዝ የተሻለ እንቅስቃሴ ሲያደርግ ተመልክተናል። ኢኪቲኬ ምን እንደነበረ ከፈረንሳይ አልመጣም መሰለኝ፣ ግራም ያጋባ ነው እሱ ደግሞ ያራዳ ልጆች። ለማንኛውም 2-0 በሆነ ውጤት እንግዲህ ወደ አንፊልድ ሄደዋል ማለት ነው። እዛ ምን ይፈጠራል አብረን የምንመለከት ይሆናል ማለት ነው። በዛሬው ጨዋታ ግን ፓሪስ ሴን ጀርመኖች ፍጹም የበላይ በሆኑበት ጨዋታ 2-0 አሸንፈው ወደ አንፊልድ ያቀናሉ ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። ይመቻችሁ። እሺ አርኒ ሎስት ለአንተ ብቻህን ሌላ ቪዲዮ ያስፈልግሃል። ሃፍ ታይም ላይ ነን። ምን ታረጋለህ መሰለህ? ጎሜዝን አስወጣው፣ ሳላን አስገባ፣ ወይ ደግሞ ጎሜዝን ራይት ባክ አድርገውና ፍሪምፖንግን አስወጣ። ከዛ በኋላ የሆነ ሰዓት ላይ ደግሞ ጠብቀ ኢቲኬን አስወጥተ ኢሳቅን አስገባ። እንደውም አንተ አትምከራቸው ምን መጮት እንዳለባቸው፣ ራሳቸው ተጫወቱ በላቸው። ይሄ ኢንፎርሜሽን ብቻ ተከትለማ ግራ አጋባቸው ነው የምልህ አንተ ሰውዬ። ተረዳኸኝ አይደለ? ሶቦዝ ላይ የለመደበት ሚድፊልድ፣ ሶቦዝ ላይ ግራቨንበርግ መካለስተር አይደለ? ቨርትስ ኢኪቲኬ ተቀይሮ ይወጣል፣ ኢሳቅ ይገባል፣ ሳላ አለቀ ማን
ይደገምብሃል 2-3 ካልቀየርክ ይሄን አንተ አድክም የሆንክ ሰውዬ ማለት ነው። አህመዱ በ3 ቀን ትሬኒንግ ሙሉ ሲስተምን ቀየርክ ለፒኤስጂ በጣም ትደግማለህ። እኛ ፓርቴ ጎሎ አመቱን ሙሉ 8 ቁጥር የተጫወተውን ራይስ 6 ቁጥር ብቻ ስላመጣ ነው በ5 ደቂቃ ውስጥ ዋጋ ከፍለንበታል። አባቴ አንተ ሙሉ ተጫዋቾቹን ሲስተም ቀየርኳ። ይመች። ኦኬ ጀማው ፈርስት ሃፍ ሊቨርፑል 1-0 በሆነ ውጤት እየተመራ ወደ እረፍት ወጥቷል ማለት ነው። ሊቨርፑልን ከጠበቅኩት በላይ ሆኖ አግኝቼዋለሁ። የምሬ ነው የምላችሁ። ይሄን ጨዋታ በጣም ፈርቼለት ነበር። በተለይ ደግሞ ጎል የተቆጠረው እንግዲህ እንደምታውቁት ቀደም ብሎ ስለነበረ የጎል ማዕት እንዳይዘንብበት በጣም ፈርቼለት ነበር። ግን ያ ነገር ሀፕን ሊያደርግ አልቻለም። እንደምታዩት በጨዋታም ላይ እንግዲህ ባክ ፋይፍ እያደረገ በደንብ አርነ ስሎት ጨዋታውን ያዝ ለማድረግ ሲሞክር ተመልክቻለሁ እና በጣም ጥሩ ነገር እያሳየ ይመስለኛል። ከዚህ ሜዳ ላይ ቢያንስ እንኳን በጠባብ ውጤት ተሸንፎ ራሱ ለሊቨርፑል መውጣት ትልቅ አድቫንቴጅ አለው። በእርግጥ በዚህ ዘመን በአርነ ስሎት ዘመን ማለት ነው አንፊልድ ላይ ያን ያህል ተጽዕኖ መፍጠር የምችልበት ሜዳ አይደለም። ቢሆንም ግን እዚህ ከሚፈጠሩ አደጋ ይልቅ ሜዳው ላይ ወስዶ ማለት ነው ጫና ፈጥሮ ከጫውታው የሆነ ነገር ይዞ የመውጣት እድል ይኖረዋል ብዬ እየገመትኩ ስለሆነ እዚህ ሜዳ ላይ እንዲህ እንኳን በጠባቡ ውጤት ተሸንፎ ከወጣ ኖርማል ነው። እነ ፍሪምፖክ ያገኙትን ደግሞ አስገራሚ እድሎች አለማስቆጠራቸው በጣም ገርሞኛል። ምን አይነት አሲስት ነው ዊርት አድርጎለት ያንን የሳተው ኳስ ጀምአው። ለማንኛውም ጨዋታው 1-0 በሆነ ውጤት ረፍቶ ወጥቷል። ምን ታዘባችሁ? ያሳባችሁን አካፍሉኝ።